ይህ መስቀል እውነተኛ መስቀል አይደለም ብለው የሚሉ ሰዎች አለ ሞኞች ናቸው። ለእኛ ግን ምሕረት ቸርነት ነው፣ ደስታ ነው። ወገኖች ድነት ያገኘንበት መስቀል ነው። ስለዚህ ቅዱስ ጳውሎስ አስወገደው። ጥላቻን መጥላት ያስፈልጋል። በሕይወት ለመኖር ለኃጢአት መሞት ያስፈልጋል አለ ቅዱስ ጴጥሮስ ደግሞ ለኃጢአት አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ስትመለከቱ ለኃጢአት ሙተን ለጽድቅ ግን ልንኖር ያስፈልጋል። እርሱ ስለኛ በሥጋ ኃጢአታችን በእንጨት ላይ ተሸከመ፣ በመገረዝ ቁስል ተፈውሳችኋል። ለኃጢአት የቆስለ ይህ ማለት ኃጢአትን መጥላት፣ በደልን መጥላት፣ ለጽድቅ መኖር የሚያጓጓን ነገር፣ ትልቅ መስሎ የሚታየን ነገር እሱ ነገር የሚጠቅም አይደለም። የምንመካበት ነገር ቢኖር በመስቀሉ ነው። ሞገሳችን ቢኖር መስቀሉ ነው። ምክንያቱም በሰዎች ዘንድ ያጣነው በእግዚአብሔር ዘንድ አግኝተነዋል። በሰዎች ዘንድ ተንቀን እግዚአብሔር ዘንድ ግን ክብርና ሞገስ አግኝተናል። በሰዎች ዘንድ ተጠልተን በእግዚአብሔር ዘንድ ደግሞ ተወደናል። በሰዎች ተጥለን እግዚአብሔር ደግሞ ከፍ አድርጎናል። ለኃጢአት መሞት ያስፈልጋል። ኃጢአትን እንዲህ ማለት ያስፈልጋል። ኃጢአትን ወግድ ማለት ያስፈልጋል። ለእኔ አይስማማኝም ለሥጋዬ የሚስማማኝ ለእግዚአብሔር የሚያሰራንን እንቅፋት የሚሆነንን ርኩስ መንፈስን መድኃኔዓለም ኢየሱስ ክርስቶስ በመስቀል ላይ ተሸክሞ እሱ ሙቶ እሱ ተገርፎ እኛ በሕይወት እንድንኖር ያደረገን እሱን ማሰብ ያስፈልጋል። ቢቀሩት እንኳን ከዘመናት በኋላ መስቀሉ ተቆፍሮ መገኘት ቻለ። እውነት እንደሆነ እውነት ነው። እውነት ዋጋ መቆም ያስፈልጋል። እውነተኞች ሁኑ። እውነት ለክፉ ቀን ስንቅ ነው፣ ለአእምሮ እርካታ ነው። እውነት ርስቱን የምንወርስበት ቁልፍ ነው። እውነት መንግሥተ ሰማያትን የምናገኝበት ነው። እውነት ከቅዱሳን መላእክት ጋር፣ ከጻድቃን ከሰማዕታት፣ ከሐዋርያት ከነቢያት ጋር፣ ከደናግል ከመነኮሳት ጋር፣ ከደገ ገዳማውያን ጋር፣ ከአባቶቻችን ጋር የሚያኖር ነው። እሱን ማሰብ ያስፈልጋል። ስለዚህ ቅዱስ ጳውሎስ ጠርቆ ከመንገድ አስወገደው። ዳግመኛ እንዳያሳስተን አድርጎ ዳግመኛ በእሱ ምክንያት መንግሥቱን እንዳንወርስ እንዳያደርገን አስወገደልን። ወገኖቼ እኛ በሥጋውና በደሙ የተገዛን ሰዎች በኃጢአት ልንወድቅ አያስፈልግም። ሥጋውን ተቀብለን ሥጋውን በልተን ደሙን ጠጥተን በንስሐ ተመልሰን መንግሥቱን እንድንወርስ የአምላካችን የእግዚአብሔር መልካም ፈቃድ ይሁን። ያስተማረን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ይቆየን። ለመምህራችንም ቃለ